ስግጥ አልሽ አዶናይ። አዱዬ ምንም ማድረግ አይቻልም። ኪን ኢትዮጵያ ውስጥ ያሉ የተወሰኑ ልጆች አልተቀበሉሽም። ለምን ብትይኝ ድድብ ስግጥ ብሎ ዝም ብሎ ሰባተኛ ክፍል ሆነው ባትሪ ይዞ አገል ካልመራንም በቀደደብነታቸውን እንኳን ማያውቁ የሆኑ ዘፋኞች ስለሚያስጨንቁን ያንቺ ደድብ ሰግጥ የሚል ምክር ደግሞ ተጨምሮበት አዱ ያስበሽዋል። በቃ ማመልከቻ ይዞ ሚስቶቻችን ካልቀማን እያሉ የሚዞሩ ላይ ስለሚመስለኝ ማለት ነው። ምክርሽን ትንሽ እንደው እንትን ለዓላማ መሰገጥ ግን እንዳለ ሆኖ ማለት ነው። እኔ አሁን ከዚህ ሳምንት በኋላ መሰገጥ ይመስለኛል። እንዳልሰግጥ በእርግጥ ጓደኞቼ ተው ያላችሁኝ ጓደኞቼ አላችሁ፣ ታላቆቼም ታናናሾቼም ተው ይሄ ነገር አይመጥንህም ያላችሁት ነገር አለ። እኔ ጨዋ ያሳደገው የጨዋ ልጅ ነኝ ለማለት ፈልጌ አይደለም እንጂ እንደ ስድብ እግዚአብሔር በሚያውቀው ስድብ ስሙን ማንሳት አልፈልግም። ስድብ የማይመቃው ምን ቢነሳስ ምን አባቱ ያመጣል? ወንድ የሚባለው ልጅ ስድብ አይበቃውም። በእርግጥ ስድብ የሚባል ነገር አይበቃውም። ለምን የሚያውቀው ስለሚያውቀው ማለት ነው። ይሄ ደግሞ ስድብ አይደለም። የባህሪ ጉዳይ ባህሪን አስተካክል፣ እንደዚህ አድርግ፣ እንደዚህ አድርግ። ያለበለዚያ ደግሞ እኔ በእንደዚህ አይነት ነገር የምመራ ሰው አይደለሁም። ይሄ መብቴና መብቴ ነው። በተረፈ ግን የሚያሰግጠኝ ቦታ ምኑ ጋር ነው ያለው? ስቲል እስካሁን የኢትዮጵያ ሕዝብ እንዲያቅል የሚፈልገው የለፋ ነው። ምንም ያደረግነው ነገር 5 ሳንቲም እጃችን ላልደረሰ ይሄ እንደው የኢትዮጵያ ሕዝብ ያሰግጣል አያሰግጥም? ጥሩ ነው። መንግስት ባለበት ሀገር የመንግስት ስራ በሰራን 4 ወር ካምፕ ከርመን ተጉዘን ውጭ ሀገር ስራ ሰርተን መተን ምንም እንዳላደረገ ሰው ዝም ተብሎ እርስ በርስ እዛ እያወጡ የመንግስትን ብር መጠቀም አግባብ ነው ወይ? ኪን ኢትዮጵያስ የሚባለው ግሩፕ መሪ የለውም ወይ? መንግስት ባለበት ሀገር እንደዚህ ሽፍታነት እንዴት ነው? ጥሩ ነው? ጥሩ አይደለም? እኔስ እንድትሰሙ ፈልጌ ነው። ቀጣይ ሳምንት ደግሞ በደንብ ሰግጬ የሚመለከታቸው ቢሮ ድረስ ሄጄ መናገር እፈልጋለሁ። ለምን ልፋቴን ስለማውቀው ምን ያህል ጫና እንደደረሰብኝ ስለማቅ ምን እንዳደረኩኝ ስለማቅ ማለት ስንት ነገሮችን እንደተውኩ ስንት ነገር እንደቀረብኝ ስራዬን ለቅቄ ምን እንደሆንኩኝ ስለማቅ ማለት ነው። ይሄ ደግሞ አግባብ አይደለም። ይሄ አግባብ አይደለም። ኤኒዌይስ ተው ስትሉኝ ዝም ያልኩት መሰገጥ አቅቶኝ አይደለም። ደንበኛ ሰገጤ መሆን ይቻላል፣ ግን ይሄን ያለ ማሰብ ደግሞ ትልቅ ደደብነት ነው ብዬ አስባለሁ። ቢያንስ ጥፋቱ ምኑ እንዳለ ይሁን የሰራነው ብር ለምንድን ነው ማይሰጠን? በሁለት ሰው መጣላት የትልቅ ሄዶ በትልቅ ገብቶ መሪ የሌለው የሚያስመስሉት ቦታውን ምንድነው? ይሄን ነገር የኢትዮጵያ ሕዝብ እንዲያቅልኝ ይፈልጋለሁ። አሁንም ቀጣይም በፍጥነት ማይፈታ ከሆነ በዚህ ጉዳይ ላይ በትክክል እያሳወቅኩኝ እመጣለሁ። መብቴና ግዴታዬን ጠንቅቄ ስለማቅ ማለት ነው። በተረፈ ለመከራችሁኝ ተው ምናምን ላላችሁኝ እንደ ስድብ ከሆነ ሁሉም ስድብ አይበቃውም እንዳለ ልብስ አውልቄ መድረክ ላይ የከፋ ልብስ ለብሼ አውልቅ የተባልኩ ልጅ ነኝ። ያን ያክል የበከተ አይምሮ ስለሌለኝ ብጣላ አይገርመኝም፣ ከየትኛውም ጉዞ ብቀር አይገርመኝም። እኔስ ግን የለፋውበትን አፍጥኑት፣ የለፋንበትን ብቻዬን ሳይሆን የለፋንበትን አፍጥኑት። ያለበለዚያ የቀን ሽፍታ መሆን ጥሩ አይደለም። አትሰግጡ እንጂ መሰገጥ ጥሩ አይደለም። እኛም እንሰግጣለን።